አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። ውድ ኢትዮጵያውያን ብያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ላይክ በማድረግ ተባበሩኝ። እንዲሁም ሼር ዋትስአፕ ግሩፕ ላይ ቴሌግራም ያላችሁ ግሩፕ ላይ ሼር በማድረግ ብትተባበሩኝ መልካም ነው። ለመዳም ቅመሞች ይህ ጉዳይ እንዲደርስ ማለት ነው። እንደተለመደው በአረብ ሀገር ሴቶች ጉዳይ ነው የመጣሁት። የዛሬውን ደግሞ ለየት የሚያደርገው ነገር ምንድን ነው? ልጆቹን የምታስጠፉ ሰዎች ከጠለብ ቤት የምታስጠፉ ደላላ ሁኑ ምን ሁኑ የምታስጠፉ ሰዎች፣ እንዲሁም ደግሞ የመጥፋት ፍላጎት ያላችሁ ሰዎች ከመጥፋታችሁ በፊት አንድ ሺህ ጊዜ ደጋግማችሁ አሰቡ። እውነቴን ነው የምላችሁ። ሰዎቹ ምንም ያህል ክፉ ቢሆኑ ህገ ወጥ ሆኖ ከመኖር ህጋዊ ሆናችሁ ብትኖሩ ይሻላል። ቢያንስ መብታችሁን እንኳን ለማስከበር ማለት ነው። ትናንትና ከሳውዲ አንድ ቮይስ ተላከልኝ። ኦኬ አንዲት እህቴ በቅርቡ ከኢትዮጵያ መጣለች። ኦኬ ያለችበት ስራ ቦታ አልተመቻትም ይመስለኛል። ያው መቼም ተመችቶት የሚጠፋ የለም። ግን ምንም ያህል ብትከፉ ምንም ያህል ባይመቻችሁ እንደ ህገ ወጥነት የሚያስጠላ ነገር የለም። ኦኬ ከእውነት ጋር ሆናችሁ ራሱ ሀቃችሁ አይከበርም፣ ሀቃችሁ አይመለስም። ከእውነት ጋር ሆናችሁ ራሱ ሀቅ ኖራችሁ ራሱ ማለት ነው። ግን ህጋዊ ሆናችሁ መብታችሁ ማስከበር ትችላላችሁ። ቢያንስ ፖሊስ ጋር መደወል ትችላላችሁ። ኤጀንሲ ጋር መደወል ትችላላችሁ። ኤጀንሲ የኛን ኤምባሲ እናውቃለን፣ ድክመት አለ። ሆኖም ሳለ ግን እንደ ህጋዊነት የሚሆን ነገር የለም። በተለይ ከመዳም ቤት ልጆቹን የምታስጠፉ ኦኬ፣ ጠለብ ሆነው መዳምን ቤት ይስሩ፣ ድርጅትም ላይ ይስሩ፣ ኬትም ይስሩ፣ ኬትም ከኢትዮጵያ በህጋዊ መንገድ መጥቶ ጠለብ ቤት የሚሰሩ ልጆች አስጠፍታችሁ ህገወጥ የምታስደርጉ ሰዎች ጥቅማችሁ ምንድን ነው? ካሰተን ሳኡዲ ላይ አሁን የድሮ ሳኡዲ አይደለም። ህጉ በጣም ተቀያይሯል። በጣም ቅጣት አለው። የምታስጠፏቸው ልጆች የእውነት ግን ለነዚያ ልጆች አስባችሁ ነው የምታስጠፉት? አንድ ጊዜ ቮይሱን አስደምጣችሁ። እንግዲህ ይሄ ቮይስ የተላከልኝ ከሳውዲ ነው። እኔ ያለሁትኝ ኳታር ነው። አንድ ጊዜ ይሄን አዳምጡት። تمام كلميها بقى وشوفي هي فين، لان الكاميرات مطلعه الشخص اللي هربها، وكده هنروح للشرطه بكره ان شاء الله. فكلميها خليها ترجع ازين، عشان اللي جاي بجد هيكون في سجن ليها هي واللي هربها من السجن. تمام، لان الكاميرات مطلعاه وشكله كل حاجه بسيارته برقمها بكل شيء. فعشان تحميه وتحمي نفسها. ኦኬ አሁን ሰውየው ምንድነው የሚለኝ? እንግዲህ የልጅቷን መጥፋት ምንም ያውቀው ነገር የለም። ኦኬ የልጅቷን መጥፋት እንኳን ያወቅኩት ከዚህ ሰውዬ ነው። የጠፋችው ልጅ እኔን አላማከረችኝም። እኔ ያለሁት ኳታር፣ እሷ ያለችው ሳውዲ። ኦኬ ልጅቷን አናግሪያትና ትመለስ ነው። አሁን ብትመለስ እንደ በፊት እንትሏታል፣ ልጅቷ ላይ አደጋ ያደርስባታል እንጂ ይሄ ግልጽ ነው። ግን አናግሪያት ከልሜ ያለ ነው። አናግሪያትና ትመለስ። ያስጠፋት ልጅ ደግሞ በካሜራ አይተነዋል። ያስጠፋትንም ልጅ ማዳን ከፈለገች እራሷንም ማዳን ከፈለገች አናግሪያት ነው። እኔ ልክ እንዳስጠፋኋት ነገር ልክ እንደማቅ ነገር ነው እያወራኝ ያለው ሰውየው። ግን የምታስጠፉ ሰዎች የእውነት ለልጆቹ አስባችሁ ከሆነ ህጋዊ መንገድን ተከትለው መብታቸውን እንዲያስከብሩ ማድረግ፣ የሚበሉት ካሌላቸው፣ የሚጠጡት ካሌላቸው፣ ምግብ ማይሰጣቸው ከሆነ፣ የሚበደሉ ከሆነ፣ የሚዞለሙ ከሆነ ለምንድነው የፖሊስ ቁጥር ማትሰጧቸው ነው? የእውነት ለልጆቹ አስባችሁ ከሆነ የምታስጠፉ ሰዎች
ልጆችን ከጠለብ ቤት የምታስጠፉ ሰዎች እናንተ ለእነዚህ ሰዎች የእውነት አስባችሁ ከሆነ ለምንድን ነው ህጋዊ መንገድን እንዲከተሉ ፖሊስ ጋር እንዲደውሉ መብታቸውን እንዲያስከብሩ ለምን አትጠይቁም? ከምታስጠፏቸው በነፃ አታስጠፉም እኮ 2000 ሪያል 3000 ሪያል እየተቀበላችሁ ነው የምታስጠፉት። ስለ ሳዑዲ አናቅብና ነው እንዴ ዝም ብላችሁ ያውጣችሁ ልጆቹን እንደው ከስራ ቦታቸውን አውጥታችሁ ተገፍተው ይስሩ ምንም ሆኖ ይስሩ አውጥታችሁ ወስዳችሁ ኢጃዛ ቤት የምታስቀምጧቸው ምንድነው ነው የምታስጠፉ ሰዎች ናችሁ። አሁን አዳዲስ ሰዎች ታስጠፉ እዛ ሳዑዲ የኖራችሁ የሳዑዲ እንትን የምታውቁ ምናምን በቃ ለራሳችሁ እንዲሆንባችሁ የማትፈልጉትን ነገር ልጆች ላይ የምታደርጋችሁ ኻሰተን ከኢትዮጵያ አዳዲስ እየመጡ ያሉ ልጆችን እናንተ ህገወጥ ሆናችሁ እንዴት ሆናችሁ ነው እየኖራችሁ ያላችሁት? ፖሊስ ባያችሁ ቁጥር የምትንቀጠቀጡ የፖሊስ ሰያራ ባያችሁ ቁጥር የምትርበተበቱ ልጆች ለምንድን ነው ስህተት የሆነን ነገር ለሌላ ሰው የምታስተምሩት? ደግሞ በመጥፋት መብታችሁን የምታስከብሩ ይመስላችሁ ሰዎች፣ በመጥፋት ደህንነታችሁን የምታስጠብቁ ይመስላችሁ ሰዎች። ከአረቦቹ የባሰ በአሁኑ ሰዓት ሀበሻ ነው የሚጎዳችሁ። የኔ ነው የምትሉት አምነዋለሁ እኔ ሊጎዳኝ አይችልም ዘመዴ ነው ወገኔ ነው የምትሉት ሰው የእናንተ የሆነ ሰው ነው የሚጎዳችሁ። ሀበሻ ስራ አተሽ ብትቀመጪ 1 ወር ብትቀመጪ ያ ሀበሻ ነው የሚሰላችሽ፣ ያ ሀበሻ ነው የሚያመናጭቅሽ፣ ያ ሀበሻ ነው የሚረግጥሽ። የሰው ሀገር ላይ የእናቴ የአባቴ የሚባል ነገር የለም። የእውነት ተዞልማችሁ ከሆነ ተበድላችሁ ከሆነ ምግብ የማይሰጣችሁ ከሆነ መብታችሁ የማይከበር ከሆነ እንድተኙ የማይፈቀድላችሁ ከሆነ ጫና የሚበዛባችሁ ከሆነ ለምን ፖሊስ ጋር አትደውሉም? አረብኛ አትችሉም? እሺ የሚያስጠፋችሁ ሰው የእውነት ለእናንተ አስቦ ነው እያስጠፋችሁ ያለው? በሰው ሀገር ላይ ህገወጥ ሆኖ መኖር ያስከብረኛል መብቴን ያስጠብቅልኛል ብላችሁ ነው የምትጠፉት። የምታስጠፉ ሰዎች እንደው አላህን ፍሩ። የትኛውም እምነት ተከታይ ሆኑ ልጆቹን ከመዳም ቤት እያስጠፋችሁ ህገወጥ እንዲሆኑ የምታደርጓቸው የመጡበትን ዓላማ እንዲረሱ የምታደርጓቸው ሰዎች እንደው ፈጣሪያችሁን ፍሩት። በዚህ መንገድ እንኳን የምታገኙት ገንዘብ እኮ ሐራም ነው። ልጆቹን እያስጠፋችሁ የምታገኙት ገንዘብ የ1 ወር ደሞዛቸው የ2 ወር ደሞዛቸው እየወሰዳችሁ የምታገኙት ገንዘብ ሐራም ነው። ፈትዋ ሰምታችኋል? ከዚህ ቀደም መሻይኮቹ እኮ ፈትዋ ሰጥተዋል በዚህ ጉዳይ። እኔ አሁን ሌላ ሀገር በመሆኔ ነው የበጀኝ። እዛ ሀገር ላይ ብሆን ሳዑዲ ብሆን ምንም በማያላቀው ነገር ላይ አስጠፍተሻል አንቺ ታውቂያለሽ ብለው ነበር እንትን የሚሉኝ። ደግነቱ እኔ ያለሁት ሌላ ሀገር ላይ ነው። አንዳንዴ ለምናደርጋቸው እንቅስቃሴዎች በችኩል ብቻ ባናደርጋቸው ቾክለን ባናደርግ ነገሮችን ተረጋግተን በጥሞና ብናስብ የሰው ሀገር ላይ በአሁኑ ሰዓት ከአረቦች የበለጠ ሀበሻ ይጎዳቸዋል። ሀበሻ ካልደረሰበት በስተቀር እሱ ላይ ካልደረሰ በስተቀር ሰውን አይረዳም፣ አያስብም ለራሱ። ለምሳሌ አሁን ይሄ ሰውዬ ደውይላትና ከልየት ይጂ እያለ ነው። ከዛ እኔ ደግሞ የሰጠሁት መልስ አናደደኝ ሰውዬው። አፍዋን شو عم تحكي؟ بتقول لي كلمي كيف انا اكلمها؟ ما بعرف، انا قاعد اقول لك انا ما بعرف، انا سمعت منك انت تمام، هي شردت هربت ما بعرف شيء، انا قاعد اسمع منك انت، كيف بتقول لي كلميها؟ انا وين موجوده؟ هي وين موجوده؟ انا موجوده في قطر على فكره. على اذا اتصلت لي اذا كلمت لي انا بحاول اكلمها، بس بتقول لي كلمي يا رجاية، لا ما يصير كده. شايفني انا اخذت شيء؟ لا تمام. اذا حكت معي بحاول انصحها تمام، حتى لو ما ترجع تشتغل عندكم تروح على بلادها. طيب بس بتقول لي رجعي كلميها، لا ما يصير تقول لي كده. انا موجودة في قطر مو في السعودية تمام. اذا حكت معي ان شاء الله بحاول
بس ما حكت معي لحل. أنا قاعدة أسمع منك أنت. أصلا شردت، أنا ما بعرف شيء، هي ما بتعرف العربي، ما بتعرف البلد كيف شردت، أصلا أنا مستغربة. خلاص ما تكلمهاش وما ترجعهاش وما عندك مشكلة. هي الشرطة اللي ترجعها إن شاء الله على أثيوبيا بإذن الله، بعد ما تدفع الفلوس بقية العقد اللي هي موقعة مع المدام إن شاء الله. إن شاء الله يا هلا، بس جهز كده فلوس حلوة كده للمدام وإن شاء الله خير. إن شاء الله خير. سلموها جهز الفلوس ترجع لكم. እና ሰውዬው ስላናደደኝ መልሻትኝ ደውይለትና ትመለስ ነው። ልክ እኔ እንዳስጠፋኋት ነገር ነው እያናገረኝ ያለው። ሲቀጥል ደግሞ የኔን ረብጥ ካለ በኋላ ኢንሻአላህ ትመለሳለች፣ እንመልሳታለን፣ ወደ ኢትዮጵያ እንመልሳታለን። ግን የመጣችበት ለእሷ ያወጣነውን ገንዘብ ከመለሰች በኋላ ነው። ጃህዝ ፍሩስ ያኔ ብሩን ታዘጋጅ። ቮይስ አላስደመጥኳችሁም ገና። ምንድነው ያለ ማ ብንከልያ ተሽተغل يوم واحد في السعودية. اوكي فيديو ልኮልኛል። إذا ما بتعرفوا القانون الجديد شوفي هذا بلو انت يا سناب فيديو ልኮልኛል። ኦኬ እንደው የምታስጠፉ ሰዎች እንደው ፈጣሪያችሁ ፍሩት። የእውነት ግን አሁን ከእነሱን ከስራ ቦታ አውጣችሁ ቀጥታ ስራ ቦታ ነው የምታስገቧቸው። ምን ድረስ ነው እናንተ ሳውዲ ላይ ህገወጥ ሆናችሁ ስንት ዓመት ስትኖሩ እንዴት ነው እየኖራችሁ ያላችሁት? ህገወጥ ሆኖ በመስራታቸው ስንት ኢትዮጵያውያን ናቸው እስር ቤት ላይ ያሉት? ስንት ኢትዮጵያውያን እስር ቤት ሳውዲ እስር ቤት እየበሰበሱ ነው። ግን ከመዳም ቤት እየመጣችሁ የምታስጠፏቸው ልጆች የእውነት ወዳችሁ ነው እናንተ? የእውነት ለነዚህ ልጆች አስባችሁ ነው? አዝናችሁ ነው? ወላሂ አለም የእውነት አስባችሁ አዝናችሁ ቢሆን ኖሮ ህጋዊ መንገድን ትከተላላችሁ። እነዛ ሰዎች ስለ ሳዑዲ ምንም የሚያውቁት ነገር የለም። እናንተ ግን ታውቃላችሁ። የምታስጠፉ ሰዎች፣ ለመጥፋት ያሰባችሁ ሰዎች ውጭ ላይ 2000 ሪያል ነው የሚከፈለው፣ 3000 ሪያል ነው የሚከፈለው፣ ብዙ ነው የሚከፈለው። በነፃ አይደለም። ውጭ ስትሰሪ የቤት ክራይ አለ፣ ብዙ ነገር አለ። ግን ብትበደሉም ህጋዊ ቤት ሆናችሁ መብታችሁን ብትከራከሩ፣ መብታችሁን ብታስከብሩ፣ ወይ ወደ ኢትዮጵያ ውሰዱኝ፣ ወደ ኤምባሲ ውሰዱኝ ብትሉ ይሻላል። ውጭ ሆኖ ጉራም የነፋ ሰው አትስቡትኝ። 2000 ከፍሪያል፣ 3000 ከፍሪያል፣ 4000 ከፍሪያል እንደሚከፈላቸው ቢሆን ኖሮ እድሜያቸውን አረብ ሀገር መቼ በጨረሱ ነበረ። ሳውዲ ያሉ ሰዎች እንደሚከፈላቸው ቢሆን ውጤታቸው ቢሆን ኖሮ ኖ። እባካችሁ አታስጠፉ። ለመጥፋት ደግሞ ፍላጎት ያላችሁ ልጆች እባካችሁ አስቡበት። መጀመሪያ በደንብ አስቡ።